ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን ዛሬም እንደተለመደው የአፋን ኦሮሞ ትምህርታችንን ካቆምንበት እንቀጥላለን። ሲምፕል ፕሬዘንት ቴንስ ስቲል አልጨረስንም። ዛሬም የመደበኛ የአፋን ኦሮሞ ግሶችን ሲምፕል ፕሬዘንት ቴንስ ኮንጁጌሽን እንመለከታለን። ዛሬ የምንመለከተው ቃን እንደ ላስት ኮንሶናንታቸው የሚጠቀሙ የአፋን ኦሮሞ ግሶችን ጋዱ ተብሎ ሊወከሉ የሚችሉ ግሶችን እንመለከታለን። እንግዲህ ጋዱ ላስት ኮንሶናንቱ ተነባቢ ፊደሉ ቃ የሆነ ማንኛውም የአፋን ኦሮሞ ሩት ቨርብ ሲምቦላይዝ የሚደረግበት ምልክት ነው። እንደዚህ አይነት ግሶች ኮንጁጌት ለማድረግ ምንድነው የምናደርገው? we dissolve ቃን ወደ ኢሚዲየትሊ ከሱ በፊት ወዳለው አናባቢ ዲዞልቭ እናደርገዋለን ማለት ነው። we dissolve to the immediate single vowel preceding it for nuti isin ati and ishen only ለኑቲ ለኢሲን ለአቲ ለኢሽን ለአራቱ ነው። ስለዚህ ቃን ከቃ በፊት immediately prior to the ቃ ወዳለው ባውል ወይም አናባቢ ፊደል እንቀይረዋለን፣ ዲዞልቭ እናደርገዋለን። ይሟሟል ሊትራሊ ዲዞልቭ እናደርጋለን ስንል ያው ይቀየራል ማለት ነው። ከቃ በፊት immediately ያሉት ቫውሎች ሁለት ከሆኑ ኦሬዲ ሶስት ቫውል ሲኩዌንሻል በአፋን ኦሮሞ ራይቲንግ ሲስተም ስለማይመጣ ጀስት ቃን ዲሊት እናደርገዋለን and we proceed ማለት ነው። ስለዚህ በምሳሌ አለ ምሳሌ ሂዱ እንግዲህ አጌን ላልቶ ነው የሚነበበው። ሂዱ ሳይሆን ሂዱ ነው ማሰር። ሂዱ ከሆነ ጠብቆ ከተነበበ ጋዙ ጋብዙ ብለን ሴሚ ሬጉላር ቨርብስ ከፊል መደበኛ ግሶች ብለን ከጀነራል ሩሉ ብዙ ያራቀ ኮንጁጌሽን ፓተርን ያላቸው ግሶች ጋር ተመሳሳይ ይሆን ነበር ማለት ነው። ግን ላልቶ ነው የሚነበበው። ስለዚህ ሂዱ ነው የሚሆነው። ሂዱ ማሰር ነው ቱ ሳይ። ስለዚህ እንግዲህ እንደምትመለከቱት በቀይ የተጻፈው ቃ የሂዱ የሚለው ግስ ላስት ኮንሶናንቱ ቃ ከቃ በፊት አይ አለ አንድ ሲንግል ቫውል ነው ማለት ነው። ሶ እንግዲህ ኮንጁጌት ስናደርግ ለኑቲ ለኢሲን ለአቲና ለኢሽን ቃን ወደ ምን እንቀይረዋለን ማለት ነው? ወደ አይ እናደርገውና አይ ደብል ይሆናል። ኤንዴን ጀነራል ሩል አፕላይ እናደርጋለን። መጨረሻ ላይ የሚመጡት ኮንሶናንቶች ይኖራሉ ማለት ለኑቲ ለአቲ ለኢሲና ለኢሽን። ለኑቲ ኤን ይኖረናል፣ ለኢሲን አቲና ለኢሽን ደግሞ ቲ ይኖረናል ማለት ነው። ኤንዴን መጨረሻ ላይ የሚኖሩት ቫውሎች ጀነራል ሩል ላይ እንደተጠቀምንባቸው ይሆናል ማለት ነው። ለሌሎቹ ከኑቲ ኢሲን አቲና ኢሽን ውጪ ላሉት አፋን ኦሮሞ ፕሮናውንስ እሱም ማለት ለአኒ ለኢሳንና ለኢኒ ቀጥታ ጀነራል ሩል አፕላይ እናደርጋለን ማለት ነው። የተለየ ነገር አናደርግም። ስለዚህ አኒናን ሂዳ እኔ አስራለሁ አይታይ ጀስት ምንም ያደረግነው ነገር የለም። ቡን ወደ አን የቀየርነው ጀነራል ሩል አፕላይ ያደረግነው። ኑቲኒ ሂና እንግዲህ ቃን ወደ ምን ቀየር ነው? ወደ አይ ቀየር ነው ማለት ነው። ስለዚህ ኦሬዲ አንድ አይ ነበረን። አሁን ሁለተኛ ቃ ሲቀየር ደብል አይ ይሆናል። ኤንዴን ለጀነራል ሩል ላይ ለኑቲ ኮንጁጌት ስናደርግ ኡን ወደ ምን እንቀይራለን? ወደ ና። ስለዚህ ቃ ወደ አይ ተቀየረ፣ ኡ መጨረሻ ላይ ያለው ወደ ና ተቀየረ። ስለዚህ ዛስ ፓርት ኦፍ ዘ ጀነራል ሩል ነው ና ለኑቲ ማለት ነው። ኢን ዘ ሲምፕል ፕሬዘንት ቴንስ ኮንጁጌሽን ዊዝ ሪስፔክት ቱ ኑቲ እኛ እናስራለን ዊታይ ይሆናል ማለት ነው። ሶስተኛ ለኢሲን ኢሲኒ ሂዱ ቃን ወደ አይ ቀየርን፣ አዮቹ ደብል ሆኑ። ኤንድ ቱ ደግሞ እንደ ጀነራል ሩል እንደተነጋገር ነው ኡ ወደ ቱ ይቀየራል ይጨምራል። እናንተ ታስራላችሁ ዩታይ ኢሲኒ ሂዱ አይጠብቅም። በነገራችን ላይ አይጠብቅም። ኢሲኒ ሂዱ ላልቶ ነው ማለት ነው። አቲኒ ሂታ ለአቲ ደግሞ ሲሆን ማለት ነው። ቃን ወደ አይ ቀየር ነው። ታ ኡ ወደ ታ ይቀየራል ለአቲ። አንተ ታስራለህ፣ አንቺ ታስራለሽ፣ ዩታይ ይሆናል ማለት ነው። አቲ ኒ ሂታ ኢሳኒ ሂዱ እነሱ ያስራሉ። ዘይታይ ጀነራል ነው አፕላይ ያደረግነው። ኢኒኒ ሂዳ እሱ ያስራል ሂታይስ
ኢሼኒ ሂቲ አን ወደ አይ ቀይር ነው ደብል ሆነ። ቲን ደግሞ ኡን ወደ ቲ ቀይረን ያገኘነው ነው በጀነራል ሩል የተመለከትነው ማለት ነው። እሷ ታስራለች። ሺታይስ ኢሼኒ ሂቲ አቲኒ ሂታ ኢሲኒ ሂቱ ኑቲኒ ሂና ይሆናል ማለት ነው። when he is conjugated with respect to ኑቲ ኢሲን አቲ ኤንድ ኢሼን ይሄን ይመስላል ማለት ነው። አጭር ትምህርት ነው የዛሬ ትምህርታችን። የዛሬውን በዚህ ጨረስን። በሌላ ጊዜ በሌላ ኦዲዮ እንመለሳለን። እስከዛ ሰላም ቆዩልኝ። ፈያቴ ናፍቱ